ሰላም እንዴት ናችሁ? እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ። በእግዚአብሔር ቃል ላይ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደዚህ ይላል፣ ፋሲካችን ክርስቶስ ታርዷልና ይላል። የፋሲካ በዓል መብል፣ መጠጥ፣ ሌላ ነገር ሳይሆን በእስራኤላውያን ታሪክ ውስጥ በግብፅ ምድር በባርነት በነበሩበት ጊዜ ፈርዖን አለቅም ብሏቸው ወደ እግዚአብሔር ጮኸው 10 መቅሰፍቶችን ካመጣ በኋላ የመጨረሻው መቅሰፍት የግብፃውያን በኩር ሁሉ መሞት ነበር። የሞት መልአክ በግብፅ ምድር በሚያልፍበት ጊዜ እስራኤላውያን ቤት የሞት መልአክ እንዳይገባ የፋሲካ በግ አርደው ከዛ በበራቸው መቃንና ጉበል ላይ በውጭው ላይ ይቀቡ ዘንድ ታዘዙ። ስለዚህ የዛን ቀን ያ ደም ባለበት ቦታ ሁሉ አለፈ፣ ማለፍ ሆነ፣ ሞት አለፈ፣ ወይም የሞት መልአክ እነሱን ሳያገኛቸው አለፈ ማለት ነው። ልክ በዚህ ሁኔታ በተመሳሳይ ጊዜ ጌታችን ኢየሱስ ክርስቶስ እውነተኛው የፋሲካ በግ የዛሬ 2000 ዓመት አካባቢ ለእኛ በመስቀል ላይ ታረደልን። ይሄ ማለት ምን ማለት ነው? ኢየሱስን ያመነ ለእኛ ኃጢአት እንደሞተ፣ እንደተቀበረ፣ እንደተነሳ፣ ደሙን እንዳፈሰሰ ያመነ ሁሉ ሞት አያገኘውም ማለት ነው። ሞት ያልፈዋል ማለት ነው። ስለዚህ በዚህ ዕለት የፋሲካ በዓልን በምናስብበት ጊዜ መብል፣ መጠጥ፣ ከዘመድ ጋር መገናኘት ደስታው ሳይሆን ኢየሱስ ክርስቶስ ለእኛ እንደታረደልን፣ ደሙን እንዳፈሰሰልን፣ የኃጢአት የሞት መልአክ ከኛ እንዳለፈ፣ እኛን እንደማያገኘን የምናስብበት ጊዜ ነው ማለት ነው። ስለዚህ በዚህ አጋጣሚ በዓሉን የምታከብሩ ሁላችሁ ይህንን ጌታ የሞተልንን፣ ደሙን ያፈሰሰልንና ከሞት ነፃ ያወጣንን እንድታስቡ፣ እንደዚሁም ደግሞ በተለያየ ሁኔታ በሃይማኖት ውስጥ ሆናችሁ ይህንን በዓል የምታከብሩ ትርጉሙ ያልገባችሁ ብትኖሩ ጌታ ኢየሱስ ለእናንተ ኃጢአት እንደሞተ፣ እንደተቀበረና እንደተነሳ አምናችሁ እምነት ስትቀበሉ በእኔ ፋንታ ኢየሱስ ሞቷል ስትሉ ከሞት ትድናላችሁ፣ የዘላለም ሕይወት አላችሁ። መጽሐፍ ቅዱስ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ስለዚህ አንድ ልጁን ሰጠን፣ ታረደልን፣ ሞተልን፣ በእኛ ፋንታ ሞተልን፣ ሞታችንን ወሰደ። ስለዚህ እሱም በማመን ኢየሱስ ክርስቶስን እመኑት፣ አዳኛችሁ አድርጉት። እኔ መንገድ፣ እውነት፣ ሕይወትም ነኝ ይላል በዮሐንስ 14:6 ላይ። ከሞት አምልጣችሁ ወደ ዘላለም ሕይወት ትገባላችሁ። ኢየሱስ ክርስቶስ ያድናል። ፋሲካችን ክርስቶስ ታርዷል። እንኳን አደረሳችሁ።